ፈልግ ማባቴ ፈልግ ማ እኔን ነጠፍ ይኮ ወይስ ከበታረን ምንም ባይወሉኝ እኮ አባቴ እኮ ናቸው ኧረ አይደሉም ገና እኮ ልጅ ናቸው ወርጠው እንኳን አላጠገቡ ገና እኮ 80 ዓመታቸው እኮ ነው 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው ተጭኗቸው ሞቱ አሁን 5 ብር ማሽቃበጥ ምን ይሉታል ኧረ ምን ያረግልሃል ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆኝ እስኪ ና ግባ እጅህን ታጠብና እስኪ በብላክ ሊብ ነው እንደምታጠበው አዎ እንዶ ካቲካሏ የለች በቃ ጣቢውን ከታች ነው ያዙን የልጅን ክርስትና ወጣበታለሁ እንደሱ ይሻላል እስኪ ምንድነው ምግቡ ወደ ውጭ ነው ውጭ ነው የምንወጣው እዚህ የለም አዎ አማው ላይ ያለ የተባለ በርገር ቤት መርጠው ነው ያዘጋጁት አሉ እዛ ነው የምንሄደው እዛ ይሄ መቶ ግልጽ ነው እንዴ አዎ መቶ ግልጽ ነው ካላመንከኝ ቁጥር ነው እሺ ቆጥራታለሁ 50 ይሄው 50 ግልጽ አንዴ ይሄው አንቺ አልተማርሽም መሰለኝ እንዴት መሰለኝ ይቆጠር ከዚህም በኩል ነው እሺ ቆጥረው እንደዚህ ይቆጠራል 100 ነው 50 ሲደመር 50 ስንት ነው 100 እሺ ይሁን ስምር ነው 200 ብር ብቻ ነው እሺ ይሄው እንዴ ይሄ እኮ 100 ብር ነው እኔ ያልኩ 200 ብር አንተ አልተማርክም እንዴ ይሄው ከዚህም 100 አለ ከዚህም 100 አለ አንድ ላይ ሲተረድ 200 ብር ታልሻረጋስ ሰላም ነው ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ ምን ልትሰሪ መጣሽ ማህበራዊ ኑሮ ምናምን ትተሻል ነበር እንዴ የሆነ ነገር ላስቸግርሽ ነበር የመጣሁትና አዎ ያቺ ነቀዝ ልጅሽ ደህና ናት ምን ትሆናለች እሺ ምን ሆነሽ ነበር እንደው ታች ሰፈር የሆነች ልጅዋ ይመተችበታለች አይደል አዎ ታች ያቺ ምስኪና እሷ አዎ ምን ያንቺን አርጓት ነበር አስተዛዝናለሁ ብዬ ክክ ገዛው ከሱ ክክ ገዛሽ ከሱቅ እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ ምን ፈልገሽ ነው ታዲያ እስኪ ላስቸግርሽ ነበር እንደው ትንሽ ብቻ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር አሁን እኛ ቤት መጣ በደር ማህበራዊ ኑሮ ነው መሰለኝ አረጋሽ ታይ ለማጭ ቀሚስ ነው የነበርሽ ሹገር ማሚ ሆንሽ እንዴ ታረጋሽ እላፊ ቃል አትነጋገር ሰላም ና እንብላ እኔ ግን እኮ አዝዣለሁ አረ ችግር የለውም ያንተ እስኪመጣ ድረስ የኔን እንብላ አለ እሺ ይበላ እሺ አራስ ተናጋጭ አፍጥኑት እንጂ አቆዩት እኮ ምንም የመጣ ነው It's finished. ደረሰ አመሰግናለሁ እና ጠጣኝ ደርሷል እሺ ሻይ ናዘዝከው አው ሻይ ማንኪያ ጨመር የኢትዮጵያውን ስር የቁራሌው ቭሎግ ይላል አባቴ በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመራው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ አንዴ ከማጥቀሴ ሻዋለቀች አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልው እየመጣ ነው ገጆችና ቦደም ያርግብህ ብዬ ሄድኩ ሰፈራችን 3 ዳገት አንድ ቁልቁለት የምትሄድ ላዳ ነበረች እሷን ወስጄ ያንገታ ብሉለታል አለለት ብዬ ዞር ብዬ ያዩዋት ይችንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ አጥቅጣ ልብስ ነጣብባት እሺ ብዬ ሚስማሪን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ለፍቴው ልስጠው ብዬ ገናስ ባልተቤቶቹ መጣው ባዲንጋሊ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ሄዛ መጣች ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታምና በጥፊንም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አንኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ በድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ የዛሬ ብሎግ ይሄን ይመስላል ይመቻች አዴዶ ጋሼ ጎሽ እንዴ ጋሺ ምንድነው ምጎሽ ማለት ለኔ አይደል ያመጣው ትንሽ ላውድ ስፒከር ልትልኮ ነው ሰላም ነው እንዴ ነው የሚገርም ሰው ነው ያመጣለት የሚገርም ጋሽ የበግ ድምጽና
የአውሬ ድምጽ በመቀላቀል አርሶ ትሰራለች። አራታ በጣም ዴ ባለሙያ በጣም ይገርም። እንዴ ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድነው ምሳሌ? ሽንኩርቱን እኮ ባራቱ እየከተፍኩት እኮ ነው። ማጥለያው ምንድነው ፊትሽ ላይ ያረግሽው? ይሄ እንደ አይኔ እንዳይቆጠቁጠኝ ነው ጋሽ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድነው የጣልሽው? ኧረ አይደለም ጋሽ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከይቱ በውርጅ በሳፋ ግለጣሽ ነው ምሳሌ? አይደለም ባስታጥል እንደ ኩል ሰራ ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያለቀም ጋሽ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምትሰሪው? ስጋ ፍርፍር አይደለ እንዴ ስሪ ብዬሽ እኮ። ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድነው የሚሉት? ካልሆነ ይድሎታል በቃ። እኔ እንደውም እንዴ እኔ እኮ 7 ዓመት የተመሰከረ እንዳይመቱ ጋሽ